السلام عليكم ورحمة الله وبركاته. يا الله سلام بركات زنات በደጋጎቹን በሚወዱ ሰዎች ሁሉ ላይ ይሁን። እንግዲህ ሁላችንም እንደምናውቀው የአናጅና መውሊድ የገልገለ ጎበና ሙዳ እንደደረሰ ይታወቃል። ከ20 ምናምን ቀናት በኋላ ወደ አናጅና ሰይድ ኑር ሁሴን ጋር የሀበሻው ቁጥብ ጋር እንሄዳለን። ለዚህም አንዳንድ ነገሮችን ለማስታወስ ፈልጌ ነው። ቢስሚላሂር ረህማኒር ረሂም። አናጅና በምንሄድበት ወቅት ዋና መዘየር ያለብን ቦታዎች ከከራ እንጀምርና በፍለፊተኛው በር በመግባት የሰይድ ኑር ሁሴንን ዶሪ ገሞ ከዘየርን በኋላ የሰይድ አብዱል ቃድር ጀላኒም ገሞ አለ፣ እሱን እንዘይራለን። የልጆቻቸው የሰይድ መሐመድ ተማም የሲቲና ፋጢማ ኑር ሁሴን የነሱን ዶሪ ገሞ ከዘየርን በኋላ ሰይድ መሐመድ ሚስኪን ዶሪ እንዘይራለን። ያንን ገሞ ካደረስን በኋላ እንግዲህ ሀሮ ልኩ ሀሮ ይመሮ 5 በሳቸው ያፈለቋቸው ትልልቅ ኩሬዎች አሉ። እነሱን እንዘይራለን በኢዝኒላሂል ከሪም። ያንን አብራችሁኝ የምትሄዱ ሰዎች ካላችሁ እነዛን ነገሮች በማሳየት ከጎናችሁ መሆን ይሆናል ኢንሻአላህ። አናጅና ለመሄድ በምንነሳበት ወቅት እዛ የምናገኛቸው የሰይድ ኑር ሁሴን ትልልቅ ገሪባዎች አሉ፣ ምስኪኖች አሉ። እነሱ መደገፍ የምትፈልጉ ሰዎች እነሱ የሚተዳደሩት በ6 ወር በአመት 2 በ6 ወር አንዴ በሚካሄደው መውሊድ በሚሄዱ ሰዎች በሚረዷቸው ነው የሚኖሩትና መደገፍ የምትፈልጉ ሰዎች ከዚህ ስኳር፣ የተለያዩ ነገሮች እነሱ የሚደግፉ ልብሶች፣ አልባሳት ሊሆን ይችላል፣ የምግብ መጠቀሚያዎች ሊሆን ይችላል፣ ዘይት፣ ስኳር፣ ቡና እነሱ ነገሮች ይዛችሁ ሄዳችሁ ለነሱ መጀባት ትችላላችሁ። ከናንተ ገንዘብ አይፈልጉም። እነሱ ትልልቅ ሰዎች ናቸው፣ ዱዓ አድራጊዎች ናቸው። እነዚህን ነገሮች ማስታወስ ፈልጌ ነው። ለዚህ ጉዞ በምንዘጋጅበት ወቅት የተለያዩ የምናደርጋቸው አዳቦች ይኖሩናል። ቢስሚላህ። በተጨማሪም ውድ የሰይድ ኑር ሁሴንን ዘያሪዎች ማሳሰብ የምፈልገው ነገር ቢኖር በምንም አይነት ጉዳዮች ላይ ጣልቃ ባለመግባት፣ የሌሎችን ሁኔታ ባለማየት፣ የራሳችን ዚያራ ላይ ትኩረት በማድረግ ዚያራችን መቅቡል እንዲሆን እነዚህን ነገሮች ማድረግ አለብን ብዬ አምናለሁ። ቦታው መጅማዕ አልአህባብ የሆነ ቦታ ስለሆነ ትልልቅ አውሊያዎች በሀያት ያሉም የሌሉም ትልልቅ አውሊያዎች የሚገኙበት ስፍራ ነው። የሰይደል ውጁድ መውሊድ ነው ገልገለ ጎበና። ትልልቅ አሪፎች ሰይደል ውጁድም የሚገኙበት መውሊድ ስለሆነ በአደብ መዘየር ያሉብንን ትልልቅ ቦታዎች አብረን የምንዘይር ይሆናል በኢዝኒላሂል ከሪም። በዱንያም እርዳታቸውን በአኸራም ሸፋአቸውን አላህ ይወፍቀን። ይህንን ለማስተላለፍ ነው የመጣሁትኝ። ዚያራችንን መቅቡል አላህ ያደርግልን። ከኔ ጋር መሄድ የምትፈልጉ ሰዎች ደግሞ በውስጥ መስመር ልታገኙ ትችላላችሁ። አንድ መኪና አዘጋጅቻለሁኝ። ትኬት ከወዲሁ መቁረጥ እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።